ምንም አይነት ስልክ ቁጥር ሳንጠቀም በቀላሉ የዩቲዩብ ቻናላችንን ቱ ስቴፕ ቬሪፊኬሽን እንዴት ኦን እንደምናደርግ አሳያችኋለሁ። እንደምትመለከቱት በዚህኛው አካውንቴ ዩቲዩብ ቱ ስቴፕ ቬሪፊኬሽን ኦን ማድረግ እንዳለብኝ የማስጠንቀቂያ ሜሴጅ ልኮልኛል። እናንተም ይህን አይነት ሜሴጅ ከዩቲዩብ ከተላከላችሁ በፍጥነት ቱ ስቴፕ ቬሪፊኬሽናችሁን ኦን ልታደርጉ ይገባል። ምክንያቱም ኦን ካላደረጋችሁ ቻናላችሁ በቀላሉ ለሀከሮች ተጋላጭ የመሆን ዕድሉ ሰፊ ይሆናል ማለት ነው። ስለዚህ ይህ ሜሴጅ ከመጣላችሁ በቀጥታ ጌት ስታርትድ የሚለውን በመንካት ሴኩሪቲ ወደሚለው ትገባላችሁ። ካልተላካላችሁ ግን የፕሮፋይል ምልክቷን ትነኩና ማናጅ ዩር ጉግል አካውንት የሚለውን ትጫናላችሁ። ከዛ ሴኩሪቲ የሚለውን ትጫናላችሁ። እንደምትመለከቱት ቱ ስቴፕ ቬሪፊኬሽኑ ኦፍ ነው። ስለዚህ ኦን ለማድረግ ቱ ስቴፕ ቬሪፊኬሽን ኦፍ የሚለውን እንነካለን። ክቡራን የቻናል ቤተሰቦች የኛው ቻናሌን ከአመት በፊት ቬሪፋይ ያደረግኩት በስልክ ቁጥሬ ነበር። ነገር ግን ዩቲዩብ ከቅርብ ጊዜ ወዲህ ወደ ኢትዮጵያ ኮድ መላክ ስላቆመ በጉግል አውተንቲኬተር አፕሊኬሽን አማካኝነት ነው ቬሪፋይ የምናደርገው። ስለዚህ በቅድሚያ አፑን ከፕሌይ ስቶር ወይም ከአፕ ስቶር አውርዳችሁ በስልካችሁ ኢንስቶል ማድረግ ይኖርባችኋል። ከዛ እንደምትመለከቱት አድ አውተንቲኬተር አፕ የሚለውን እነካና ሴት አፕ አውተንቲኬተር የሚለውን እንጫናለን። እንደምታዩት በሁለት አይነት መንገድ ጉግል አውተንቲኬተር አፑን አድ ማድረግ እንችላለን። የመጀመሪያው ስልካችንን ወይም ኮምፒውተራችንን ብቻ በመጠቀም የጉግል አውተንቲኬተር አፑን አድ የምናደርግበት መንገድ ሲሆን፣ ሁለተኛው ደግሞ ግዴታ ሁለት ዲቫይስ ወይም ኮምፒውተርም ስልክም ሊኖረን ይገባል። ኪውአር ኮድን ስካን አድርገን አውተንቲኬተር አፑን አድ ለማድረግ ስልክ ብቻ ወይም ኮምፒውተር ብቻ ከሆነ ያላችሁ የመጀመሪያውን መንገድ መጠቀም ትችላላችሁ። ስለዚህ መጀመሪያ ካንንት ስካኒት የሚለውን እንጫናለን። ከዛ አውተንቲኬተር አፑን እንከፍትና የፕላስ ምልክቷን እንነካለን። በመቀጠል ኢንተር የሴታፕ ኪ የሚለውን በመንካት የምትፈልጉት ስም ኮድ ኔም የሚለው ላይ ታስገባላችሁ። ከዛ ተራ ቁጥር 2 ላይ የመጣላችሁን 32 ዲጂት ኮድ ዩር ኪ የሚለው ላይ ኮፒ አድርጋችሁ ታስገባላችሁ ማለት ነው። ሌላው ታይፕ ኦፍ ኪ ታይም ቤዝድ መሆኑን ካረጋገጣችሁ በኋላ አድ የሚለውን ትጫናላችሁ። እንደምታዩት 6 ዲጂት ኮድ ጄኔሬት ይሆንልናል። ስለዚህ ኔክስት የሚለውን እንነካና በፍጥነት የሚሰጠን ኮድ ኮፒ አድርገን እዚህ ቦታ ላይ ፔስት እናደርጋለን። ከዛ ቬሪፋይ የሚለውን እንጫናለን ማለት ነው። ክቡራን የቻናል ቤተሰቦች እንደምትመለከቱት በሚገባ ጉግል አውተንቲኬተር አፑ አድ ሆኗል። ከዚህ በኋላ ቬሪፋይ ማድረግ እንችላለን ማለት ነው። ስለዚህ ቱ ስቴፕ ቬሪፊኬሽናችንን ኦን ለማድረግ ተርን ኦን የሚለውን በመንካት በቀላሉ ኦን ማድረግ እንችላለን ማለት ነው። ሁለተኛውን መንገድ ለመጠቀም ቀድሜ እንደገለጽኩላችሁ ስልክ እና ኮምፒውተር ሊኖራችሁ ይገባል። ስለዚህ በስልካችሁ አፑን ከፍታችሁ የፕላስ ምልክቷን ትነካላችሁ። ከዛ ስካን የኪውአር ኮድ የሚለውን ትነኩና ኮምፒውተራችሁ ላይ የመጣላችሁን ባርኮድ ወይም ኪውአር ኮድ ስካን ታደርጋላችሁ። ከዛም አውተንቲኬተር አፑ አውቶማቲካሊ 6 ዲጂት ኮድ ጄኔሬት ያደርግላችኋል። በመቀጠል ኔክስት የሚለውን በመጫን ስልካችን ላይ ጄኔሬት የሆነልንን ኮድ ወደዚህ ቦታ እናስገባና ቬሪፋይ የሚለውን እንጫናለን ማለት ነው። እንደምታዩት በሚገባ አድ ተደርጓል። የሚቀረን ቱ ስቴፕ ቬሪፊኬሽን ተርኖን ማድረግ ነው። ስለዚህ ተርኖን የሚለውን ነካና ወይም አንድ ጊዜ ባክ እንልና ተርኖን ቱ ስቴፕ ቬሪፊኬሽን የሚለውን እንጫናለን ማለት ነው። እንደምትመለከቱት ስልክ ቁጥር አድ እንድናደርግ ይጠይቀናል። ስለዚህ የውጭ ሀገር ስልክ ቁጥር ካላችሁ አስገብታችሁ ኔክስት የሚለውን በመጫን መሞከር ትችላላችሁ። እንደኔ ግን ከሌላችሁ ስኪፕ የሚለውን ትጫኑና ኮንቲኒው ኤኒዌይ የሚለውን ትነካላችሁ። በመጨረሻም ደን የሚለውን በመንካት በቀላሉ ቱ ስቴፕ ቬሪፊኬሽናችሁን ኦን ማድረግ ትችላላችሁ ማለት ነው። ክቡራን የቻናል ቤተሰቦች በዚህ መልኩ ምንም አይነት ስልክ ቁጥር ሳትጠቀሙ በቀላሉ የጉግል አውተንቲኬተር አፕን በመጠቀም ቻናላችሁን ቬሪፋይ ማድረግ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ሌላ ቪዲዮ አፕሎድ ሳደርግ በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በኮሜንት ግለጹልኝ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘው። ፒስ